እግዚአብሔር የሚፈጸም አገልግሎት ሰጥቷችኋል። ቸርች ውስጥ ጥቅም የማይሰጥ አካል የለም። ጥቅም አላችሁ። ለቤተ ክርስቲያን ሁላችሁም ትጠቅማላችሁ። ግዑዝ ነገር የለውም። እግዚአብሔር የሕያዋን አምላክ ነው። እዚህ ውስጥ ያላችሁ በሙሉ የምትፈጽሙት አገልግሎት አለ። በገንዘባችሁ የምትፈጽሙት፣ በጉልበታችሁ የምትፈጽሙት፣ በጊዜያችሁ የምትፈጽሙት። ግዑዝ እንዳትሆኑ። ቤተ ክርስቲያን ሲኒማ ቤት አይደለችም። መጥቶ ተካፍሎ መሄድ በዚች ቤተ ክርስቲያን አያስፈልግም። ኑ የሚፈጸም አገልግሎት እናንተ ውስጥ አስቀምጧል። እንደዚህ ይለዋል ጳውሎስ፣ አገልግሎትን ፈጽም ልጄ ጢሞቴዎስ ሆይ አገልግሎትን ፈጽም ሲል፣ ጢሞቴዎስ ወጣት ነውና አገልግሎት መፈጸሚያ መንገድ ግን ማወቅ አለበት። ስለዚህ አገልግሎትን ለመፈጸም እንዲረዳ ሁለት መሰረታዊ ነገር ይለዋል። የመጀመሪያው ነገርን ሁሉ በልክ አድርግ። ምንን ሁሉ? ነገርን ሁሉ። አሁን ነገርን ሁሉ በልክ የማያደርግ ሰው አገልግሎቱን መፈጸም አይችልም። ማን ነው ያስቸገረን ካላችሁ እኮ የሚስገበገብ እያንዳንዳችሁ ህይወት ውስጥ የተሰጠ የክብር አደራ አለ። ግዑዝ የለው። እግዚአብሔር ከጠራቸው ከ12ቱ መሃል ጌታችን ኢየሱስ ክርስቶስ ሙሉ ዓለምን የደረሰው ከጠራቸው 12ቶቹ መሃል አንዱ ብቻ ነው ይሁዳ። እባካችሁ አንዱን አትሁኑ። ኢየሱስ ጌታ ነው። አሁን እኮ ለነገሩ ተዛብቷል አይደለ? እግዚአብሔር ከጠራ 12 11ዱ ይሁዳ ነው፣ አንዱ ብቻ ነው ጴጥሮስ። አሁን የተዛባ ዘመን ነው። ልጄ ጢሞቴዎስ ሆይ እባክህ ነገርን ሁሉ በልክ አድርግ። ከበላህ የምትኖርበትን ካገኘ ይበቃሃል። ኢየሱስ ያድናል። በኢየሱስ ስም ይሄ መንፈስ ይግባባችሁ። ነገርን ሁሉ በልክ የሚያደርግ ቀጥሎስ ደግሞ መከራን ተቀበል ይለዋል። ምንን ተቀበል? ምናልባት እንደ ቀድሞ ዘመን እንደ ደርግ ዘመን የምንከፍለው ዋጋ ባይኖርም ወይ አባቶቻችን በነበሩበት በመጋዛ አንሰነጠቅም፣ በዘይት አንቀቀልም፣ በአንበሳ አንበላም። ነገር ግን በዚህ ዘመንም መከራ አለ። መልኩን የቀየረ መከራ አለ። ምቾት የሚመስል መከራ፣ ድሎት የሚመስል መከራ። አሁን ሰው እኮ ያለ መጸለይ መከራ ውስጥ ነው። ድሎት ይመስላል፣ አለ መጸለይ መከራ እንደሆነ ታውቃላችሁ። ምቾት ራሱ ጌታ ምስክሬን መከራ ነው። ያዕቆብ በላ፣ ጠገበ፣ ደነደነ። ማንን ተወ? እግዚአብሔርን ተወ። ነግሬያችሁ ይላ አንድ አባት ልጁን መዳር ፈልጉ እና የቀድሞ አባት ነው። ከ50 ከ60 ዓመት በፊት የነበሩ ባላባቶች ልጅ መዳር ሲፈልጉ ኢንተርቪው ነው የሚያደርጉት። እንዳሁኑ ዘመን ሽማግሌ ልከህ ዝም ብለህ አታገባም። እና ጠርተው ይጠይቃሉ ጥያቄ፣ ምን ትችላላችሁ? ከዛ የመጀመሪያ የሚጠይቋቸው ረሃብ ትችላላችሁ ይሉ ጥያቄው። ከዛ ሁሉም ይመጣና ወጣቱ እኔ እጅ እግር እያለኝ እንዴት እንራባለን? እጄ ብርቱ ነኝ፣ እቆፍራለሁ፣ እዘራለሁ፣ እንበላለን ይላል። አይ አንተ ለልጄ ሚስት ባል አትሆንም ይሉታል። ከዛ ይቀጥና ሌላው እኔ 3 ቀን አይከብደኝም አለ። 3 ቀን ከመጣ አይከብደኝም፣ ከዛ በኋላ ግን አልችልም አለ። ከዛ አንድ ወጣት መጣና እንደዚህ ያለው፣ አባቴ ሆይ አለ እኔ ረሃብ አይደለም አለ ጥጋብ እችላለሁ። ምን እችላለሁ? ቸርች የቸገራት ጥጋብ የማይችል ህዝብ በዝቶብን ነው። ጥጋብ እችላለሁ ሲል የልጄ ባል አንተ ነህ አሉት ይባላል። ለምን? ሰውየው የማይቻለው ነው የቻለው። ረሃብማ ወደነው ተገደት ይችላል እኮ ሲርበህ አይደለ? ከመጣ አይደለ? ከስተት ይችላል። ጥጋብ ግን አይቻልም። እባካችሁ ነገርን ሁሉ በልክ አድርጉ። አሁን ጥጋብ ነው የከበደን። ቸርች የከበዳት የጠገበ ነው የተራበ አይደለም።